ሽፋ እባላለሁ። ዛሬ ይዘንላችሁ የመጣ ነው ከግሩፕ ሜምበሮቼ ጋር በመሆን ለኦሜጋ ሆሳና ላይ ለሚገኘው ኦሜጋ ኤሌክትሮኒክስ ቤት አድራሻውን ከፈለጋችሁ ጮራሞ ፕላዛ ላይ ለሚገኘው ኦሜጋ ኤሌክትሮኒክስ ቤት የሰራ ነው ዌብሳይት ነው ማመጣላችሁ። ይህም ዌብሳይት ለከስተመሮቹ ወይም ለዩዘሮቹ ምን ያቀርባል፣ ምን አይነት ሲስተም ነው የሰራ ነው የሚለውን በማሳይበት ሰዓት ኦቨርኦል ከስተመሮች ከየትኛውም ቦታ በመሆን ከየትኛውም ከቤታቸው በመሆን የፈለጉትን ፕሮዳክት ብሮዝ አድርገው አይተው ስማርትፎን ይሁን ላፕቶፕ የፈለጉትን እዛ ስቶር ላይ የሚገኘውን ብሮዝ አድርገው ፕሮዳክቱን እዛው ኦንላይን ላይ ማዘዝ የሚችሉበት ቀጥታ የሚያደርጉበት ኦፕሽን የሰራ ነው። ሌላ ጊዜ ለመግዛት ካሰቡ ደግሞ አድ ቱ ካርት አድርገው ካርታቸው ላይ አስቀምጠውት ወደፊት ብር ሲያገኙ የሚሆን ወደፊት መጥተው ቀጥታ መግዛት የሚችሉበት አማራጭ ነው። ሎጊን አድርገው ቀጥታ መግዛት የሚችሉበት አማራጭ የሰራ ነው። ይሄም ሆም ፔጅ የሚያቀርባቸውን በምናይበት ሰዓት መጀመሪያ ከሆም ፔጁ ከመጀመሪያ በፊት እንዴት ሬጂስተር እናደርጋለን፣ አዲስ አካውንት እንዴት ዩዘሮች ክሬት ማድረግ ይችላሉ የሚለውን በማየት እንጀምራለን። ሶ ሬጂስተር ብለን እንሄድና ስም እናስገባለን። እሺ ሀፋ ደብል ኤል አድርገው ደጋሚ ስለሆነ ሀፋ አት ጂሜል ዶት ኮም። ከዛ ፓስዋርድ የራሳችንን የማንረሳውን ፓስዋርድ እንሰጣለን። ይሄ ፓስዋርድ መመሳሰል አለበት፣ ካልተመሳሰለ ስለማያሳልፈን ማመሳሰል አለብን የግዴታ። ሶ ሳይን አፕ እናደርግና ሲስተማችን ዲስፕሌይ ያደርጋል። አካውንት ክሬት አድርጋቸዋል፣ አሁን ሎጊን ማድረግ ትችላላችሁ ይለናል። ሶ ሎጊን ትለዋን እንነካና አሁን ክሬት ባደረግነው አካውንት ሎጊን እናደርጋለን ማለት ነው። ሀፋ አት ጂሜል ዶት ኮም ብራውዘራችን አመጥቶልናል። ሶ እዚች ጋር አሁን የተሳሳተ ፓስወርድ ባስገባ ሎጊን አያስደርገኝም ሲስተም፣ ኢንቫሊድ ኢሜል ይላል። ኢንቫሊድ ኢሜል ኦር ፓስወርድ ይላል። ሶ ፓስወርዳችን ትክክለኛ ፓስወርድ መሆን አለበት፣ ቅድም የተጠቀምነው መሆን አለበት ማለት ነው። ሶ ትክክለኛውን ፓስወርድ በማስገባት የምንቀጥል ይሆናል። ትክክለኛውን ፓስወርድ እናስገባለን። ትክክለኛውን ፓስወርድ ስናስገባ ወደ ሆም ፔጃችን ያመጣናል። ይሄ ሆም ፔጅ ምንድን ነው የሰራችው፣ ይሄን ሆም ፔጅ ላይ ምንድን ነው የሰራ ነው የሚለውን በምናይበት ሰዓት እዚህ ሆም ፔጅ ላይ ሄደር ሴክሽን አለ። ሄደር ሴክሽናችን ላይ ዩዘሮቻችን ፕሮዳክትን ማየት የሚችሉበት፣ ሆም ፔጅን ማየት የሚችሉበት ካርት ፔጅ፣ ሎጊን ፔጅ፣ ቀለል ያለ ናቪጌሽን ባር የሰራ ነው። ከላይ እዚች ጋር ሰርች ባር አለች። ዩዘሮች በጣም ብዙ ፕሮዳክቶች ካሉ ቀጥታ ከመፈለግ ይልቅ ሰርች አድርገው ማግኘት የሚችሉበት ማለት ነው። አሁን የለም ይሄ ፕሮዳክት የለም። ሳምሰንግ ብለን ሰርች እናድርግ እስቲ። ሳምሰንግ ፎኖች አሉ እዚህ ጋር አድ ያደረግነው ፕሮዳክት ላይ ማለት ነው። ሶ እንዲህ በቀላሉ የሚያገኙበት ሲስተም የሰራ ነው ማለት ነው። እዚች ጋር ደግሞ ለዩዘሮች ላይት ምናልባት ዲቨሎፐሮች ከሆኑ እኛ አሴ ዲቨሎፐር የምንወደው ዳርክ ሞድን ነው። ሶ ዳርክ ሞድ እና ላይት ሞድ የሚል ሲስተም ሰርተንለታል። ጃቫስክሪፕት ፈንክሽናሊቲ ተጠቅመናል። ሶ ሲስተማችንን ወደ ዳርክ ይቀይርልናል ማለት ነው። እዚች ጋር ፕሮዳክት ፔጅ እንደምታዩት ወደ ሙሉ ወደ ዳርክ ፔጅ ይቀየራል። አይኑ የሚያማው ሰው ሊኖር ይችላል፣ ላይት ሞድ ማይወድ ሰው ሊኖር ይችላል። ሶ እንደ መብታቸው ይጠቀሙታል ማለት ነው። እንደ ፍላጎታቸው የሚጠቀሙት ይሆናል። ቀጣይ ላይ በምናይበት ሰዓት እዚህ ጋር ኢንተርፌስ አለች፣ የምታምር ኢንተርፌስ ከስተመርን ለመማረክ በማሰብ ነው የሰራ ነው። ሾፕ ነውን ስነካ ወደ ፕሮዳክት ፔጅ ይወስደናል ማለት ነው። ከዛ በኋላ ተመልሰን ስንመጣ እዚች ጋር ካታጎሪካሊ ክላሲፋይ አድርገን የሰራ ነው። በካታጎሪ ዲስፕሌይ ለማድረግ የሰራንበት ቦታ ነው እዚች ጋር። ሶ እዚች ጋር አሁን ዩዘሮችን በጣም ስለሚማርክ ነው። ቀጥታ በጽሁፍ ከማስቀመጥ ይልቅ ዩዘሮችን ለመማለክ እንደዚህ አይነት ሲስተም ሰርተናል ማለት ነው። እንደ ከስተመር ስናየው በጣም እንዲህ የሚያምሩ ነገራቶችን እንወዳለን እና ከዛ ዲስፕሌይ ማድረግ ሶ አስ ኦንላይን ሾፒንግ ዌብሳይት ኢትዮጵያ ላይ አዲስ እንደመሆኑ አንፃር እንደዚህ አይነት የሚያምር ኢንተርፌስ ስንሰጠው ብዙ ሰዎችን የመማረክ እንትን ያለው። ሶ እዚች ጋር አሁን ላፕቶፕ የሚለውን ስናጋ ላፕቶፕን በካታጎሪካሊ እኛ ኦንላይን እንትን ላይ ኦሜጋ ስቶር ላይ ያሉትን ላፕቶፖች ዲስፕሌይ ያደርግልናል ማለት ነው። እዚች ጋር ላፕቶፖች ቶሺባ፣ ሌኖቮ ምናምን በመምረጥ ቀጥታ መሄድ ይችላሉ ማለት ነው። እነዚህም ሞኒተሮችም አዘር ኤሌክትሮኒክሶችንም በመንካት ማየት የሚችሉ ይሆናል። ከዛ እዚች ጋር ደግሞ ፊውቸርድ ፕሮዳክቶችን በጣም እየተሸጡ ያሉ ፕሮዳክቶች ወይም በከስተመሩ የተወደዱ ፕሮዳክቶችን ዲስፕሌይ የምናደርግበት ሆም ፔጃችን ላይ ነው ከፕሮዳክት ፔጅ የሚለየው ማለት ነው። ሶ እዚች ጋር ፕራይሱን ማየት ይችላሉ። አድ ቱ ካርት በይኖን ፕሮሲድ ማድረግ ይችላሉ። ይሄ በኋላ ከአምሎዲንግ ጋር የሚቀጥሉበት እንትን ነው ርዕስ ነው። ሶ ፕሮዳክት ዲቴይሉን እዚህ ጋር ፎቶውን በአማረ መልኩ ያሉ ስለ ፕሮዳክቱ እዚች ጋር ዲስክሪፕሽኑን የሚያዩ ይሆናል ማለት ነው። ምን ነገር እንዳለው ሶ አድ ቱ ካርት በይኖ በማድረግ ወደኋላ የሚቀጥሉ ይሆናል። እዚች ጋር ደግሞ ፉተርን ለመጠቀም አስበናል። ዝም ብሎ ዲስፕሌይ አድርገናል ፉተርን። ይሄ ነው ከኔ ጋር የምንቀጥለው። አሁን ከአምሩዲን ጋር የሚቀጥለውን ፓርት
የምታየው ይሆናል። አመሰግናለሁ። መልካም ጊዜ። ሰላም እንዴት ናችሁ? እኔ አምቡድin እባላለሁ። ቅድም ካቆምንበት እንቀጥላለን። እዚህ ጋር እንደምታዩት አንዳንድ ፈንክሽናሊቲዎችን ለመጥቀስ ሞክሮ ነበር ሀያቱ። ሌላ የተቀሩትን እኔ አሳያችኋለሁ። ለምሳሌ እዚህ ጋር ዩዘር ፕሮፋይል አለ። ፕሮፋይሉን ማየት እንችላለን። ቅድም ክሬት ያደረገው ኔም እዚህ ጋር እንደምታዩት ሀፋ ይላል። ኢሜይሉም አለ። ፎን ቅድም አላስገባም፣ ለዛም እዚህ ጋር ልታዩት አትችሉም። እና አድሬስም አልገባም፣ ስለዚህ የለም ማለት ነው። ኖት አቬሌብል እያለ ነው። ሌላው የኦርደሩ ኢንፎርሜሽን እና የተለያዩ ኢንፎርሜሽኖቻችሁን እዚህ ጋር ማግኘት ትችላላችሁ። ፓስዋርድ ለምሳሌ ቼንጅ ማድረግ ብትፈልጉ በእናንተ ስም ሌላ ሰው እንዳይገዛ ወይም ደግሞ መግዛትም ሆነ እንትን ማለት እንዳይችል እዚህ ጋር ፓስዋርዳችሁ መቀየር ትችላላችሁ። ሌላ ሰው ለምሳሌ በእናንተ ስም እዚህ ጋር በእናንተ ብር ሌላ ሰው ሊገዛ ይችላል። ስለዚህ እዚህ ጋር ቼንጅ ማድረግ ትችላላችሁ ማለት ነው ፓስዋርዳችሁን። አንዴ ላስገባና ላሳያችሁ እንዴት እንደምንቀይር። እዚህ ጋር ኦልድ ፓስዋርድ ይጠይቀኛል፣ እሱን አስገባለሁ። ከዛ አዲሱን ፓስዋርድ አስገባለሁ። ከዛ በኋላ ፓስዋርዱን እደግማለሁ። ከዛ በኋላ ኢንተር እላለሁ። እንደምታዩት እዚህ ጋር ፓስዋርድ ተሳስቻለሁ ማለት ነው፣ ወይም የድሮ ፓስዋርድ ረስቼዋለሁ። ለዛም ስለሆነ እያስገባኝ አይደለም። ስለዚህ ፓስዋርዱ እርግጠኛ መሆን አለብን ምን ፓስዋርድ እንዳስገባ። አሁን ትክክለኛውን ፓስዋርድ አስገብቼ ላሳያችሁ። ከዛ ኢንተር እንለዋለን። እዚህ ጋር እንደምታዩት ፓስዋርድ ቼንጅ ሰክሰስፉል ይለናል። ስለዚህ ፓስዋርዳችን መቀየር ቻልን ማለት ነው። ስለዚህ ፕሮፋይል ፔጅ እንደዚህ ይህን ይመስላል። ቀጣይ እንዴት ፕሮዳክት ፔይ ማድረግ እንደምችል እና አድ ቱ ካርት ማድረግ እንደምችል አሳያችኋለሁ። እዚህ ጋር ወደ ፕሮዳክት መጥተናል። ለምሳሌ ቶሺባ ውስጥ ልግባ። የቶሺባ ዲቴል ማየት ከፈለኩ የተለያዩ ኢንፎርሜሽኖች ራሙን እና ደግሞ የተለያዩ ኢንፎርሜሽኖችን ቼክ ማድረግ ከፈለኩ እዚህ ማየት እችላለሁ። ከዛ በኋላ ዳይሬክትሊ ባይ ማድረግ እችላለሁ። አሁን ልግዛው ወይስ አድ ቱ ካርት በሌላ ሰዓት ለመግዛት ወደ ካርቴ ላስቀምጠው የሚለው ነገር እዚህ ጋር ያስመርጠናል። ለምሳሌ እኔ እዚህ ጋር ወደ ካርቴ ላስገባው አልኩት። ከዛ አድ ቱ ካርት አደረኩት። ወዲያውኑ ወደዛ ይወስደናል። ሌላ መቃል እንጨምር እስቲ እዚህ ጋር ሌላ ኤርፓድ እንግባ። አድ ቱ ካርት ነው። ስለዚህ እዚህ ጋር እንደምታዩት ሁለት ሆነዋል ማለት ነው ፕሮዳክታችን። ካርት ውስጥ ያሉ ፕሮዳክቶች እነዚህ ናቸው ማለት ነው። እዚህ ጋር ለምሳሌ ፕሮዳክቱ ካልተመቸኝ እዚሁ መቀየር እችላለሁ። ሌላው ደግሞ የፕሮዳክቱ ዋጋ ማየት እችላለሁ። እና ደግሞ ፕሮዳክቱ ከአንድ በላይ ከፈለኩ 2 3 ማድረግ እችላለሁ። እዚህ ጋር ፕላስ ፕላስ እያደረኩ ፕሮዳክቱን መጨመር እችላለሁ። ሌላው ደግሞ ቶታል ምን ያህል ነው ወጪ የምታወጣው እነዚህን ለመግዛት የሚለው ነገር እዚህ ጋር ያሳየኛል። ሌላው ደግሞ ሙሉ ካንስል ማድረግ እችላለሁ። እቺን ፕሮዳክት ከዚህ በኋላ እነዚህን አልፈልጋቸውም በአዲስ መጀመር ነው የሚፈልገው ግን እዚህ ጋር ክሊር ማድረግ እችላለሁ። እዚህ ጋር አንዴ ሪሙቭ አድርጌ ላሳያችሁ። እንደምታዩት ሪሙቭ ሆኗል ማለት ነው እቃውን። እሺ እንደምታዩት ያው ፕሮዳክቱን ጨምሮልኛል። አሁን ቀንሼው ፕሮሲድ ቱ ቼክ አውት ልበለው። አሁን እዚህ ጋር ፕሮሲድ ቱ ቼክ አውት ሌላ ፔጅ አመጣልኝ። እዚህ ጋር ምንድነው የሚጠይቀኝ የተለያዩ ኢንፎርሜሽኖች ምንድነው የት ነው ያለው ምናምን ስልክህና አድራሻ ሙሉ ኢንፎርሜሽን አስገባለሁ ለመግዛት ማለት ነው ፕሮዳክቱን። እዚህ ጋር እንደዛ ይህችን ሂደት ለመፈጸም ምን ያህል ፕሮሰስ ነው ያለው የሚለው ነገር እዚህ ጋር ያሳየኛል። ስለዚህ እስቲ እዚህ ጋር ኢንፎርሜሽን እንሙላ። እዚህ ጋር እንደምታዩት የቅድም ያው በዩዘር ኔም ቅድም ነው የገባ ነው። ቅድም ሀያቱ በገባበት ዩዘር ኔም ውስጥ ነው ያለሁት፣ በዛ ነው የቀጠልኩት። ስለዚህ እዚህ ጋር ኢሜይሉን ያሳየኛል፣ አፋ የሚለውንም አሳየኝ ማለት ነው። ከዛ ስልክ ሞላለሁ። እስኪ ዝም ብዬ የሆነ ስልክ ሞላለት። ከዛ አድሬሱን እሰጣለሁ። አድሬሱን ለምሳሌ እኔ ዝም ብዬ የሆነ ነገር እንደምልኝ ሙላ። ከዛ በኋላ ሲቲ ይጠይቀኛል። ሲቲም የሆነ ነገር እንሙላለን። ያው እዚህ ጋር እሺ እንደምታዩት አድሬስን ሞልቻለሁ። ከዛ በኋላ ኦሪጂኑን ይጠይቀኛል። እሱን እንሙላ። አሁን ያለሁት ሴንትራል ኢትዮጵያ ነው። ስለዚህ ሴንትራል ኢትዮጵያ መረጥ። እዚህ ጋር ኦርደር ሰመሪ ያሳየኛል። ምን ያህል ኦርደር እንዳደረኩ ምን ያህል ፕሮዳክት እንዳለኝ
የገዛው ያለው ፕሮዳክት ማለት ነው። እና ቶታሉን ማየት እችላለሁ። ታክሱን፣ የተለያዩ ኢንፎርሜሽኖች እዚሁ ቼክ ማድረግ እችላለሁ። ከዛ በኋላ ፕሮሲድ ቱ ቼክ አውት የሚለውን እነካለሁ ማለት ነው። ከዛ በኋላ ወደ ሌላ ፔጅ ወሰደኝ። እንደምታዩት እዚህ ጋር የሚያማርጠኝ በየትኛው ሜተድ ነው ፔይ ማድረግ የምትፈልገው የሚለውን ነገር ነው የሚያሳየኝ። እዚህ ጋር ፔመንት ሜተዱን እመርጣለሁ ማለት ነው። እዚህ ጋር ለምሳሌ ሲቢኢን ልምረጥ። ሲቢኢን መረጥኩ። ከዛ በኋላ እዚህ ጋር ለምሳሌ አዲስ ሰው ሊሆን ይችላል ሲስተማችን የሚጠቀመው። ስለዚህ ፔመንት ኢንስትራክሽን እዚህ ጋር እያየ በራሱ መረዳት ይችላል ማለት ነው። ከዛ በኋላ እዚህ ጋር ትራንዛክሽን አይዲ ይጠይቀኛል። ሲስተማችን ትራንዛክሽን አይዲ የሚጠይቀው የከፈልክበትን ትራንዛክሽን አይዲ ከከፈልክበት እንትን ጋር ነው የምትልከው። ስለዚህ ትራንዛክሽን አይዲው እና የቴክስቷን ፎቶ ልልክ ነው። ስለዚህ ትራንዛክሽን አይዲ ረንደም የሆነ ነገር ነው ለማሳየት። ከዛ በኋላ እዚህ ጋር ያስመርጠኛል። እዚህ ጋር ስክሪንሾት ያስመርጠኛል። ስለዚህ ስክሪንሾት ላስገባለት የከፈልኩበት ተርዳርገው አስገባ ማለት ነው። ከዛ ሪቪው ኦርደር ልበለው። ላስት ሪቪዥን እዚህ ጋር እያሳየኝ ነው እንደምታዩት። ከዛ በኋላ እዚህ ጋር ምን የት እንደመረጥኩ የት እንዳለው ምናምን ኢንፎርሜሽን ሁሉ ያሳየኛል እና የተጠቀምኩት ሲስተም ትራንዛክሽን አይዲ ምናምን ሁሉም ነገር ቼክ አድርግ ይለኛል። ከዛ ኦርደር ቶታል ሾፒንግ ምናምን በሙሉ ያሳየኛል ማለት ነው። ከዛ በኋላ እዚህ ጋር ኖታለች እንደምታዩት። ከዛ ኮንፊርም አድርግ ይለኛል። ያው እዚህ ጋር ላስት ስቴፕ ነው። ስለዚህ ኮንፊርም አደርጋለሁ ማለት ነው። ኦርደራችን ተሳክተዋል ማለት ነው። ጨርሰናል። አመሰግናለሁ። ሰላም ሰላም፣ እንደምን ቆያችሁት? እኔ መሳይ መለሰ እባላለሁ። ዛሬ ከኔ ጋር የምናየው አስ አድሚን ሮሉ ሲስተም ውስጥ ምን እንደሆነ ነው። ሲስተማችን ወይዛይ ሮል ቤዝድ ነው። ዩዘሩ አሁን ኢንተር ሲያደርግ ኢሜይል እና ፓስወርድ ካስገባ ወደ ዩዘር ኢንተርፌስ ይወስዳል። አስ አድሚን ከገባው ቀጥታ ወደ አድሚን ዳሽቦርድ ይመራኛል። ስለዚህ አሁን ከኔ ጋር የምናየው አስ አድሚን ገብቼ ስለ ሲስተሙ ትንሽ ነገር አሳያችኋለሁ። አሁን እንደምታዩት ኦልሬዲ ሎጊን አድርጌያለሁ። ሎጊን ሳደርግ ወዴት ነው ያመጣው? ወደ አድሚን ዳሽቦርድ ወይም አድሚን ፓኔል ውስጥ ነኝ ያለሁት በዚህ ሰዓት። ያው አሁን እንደምታዩት ከዚህ ቀጥሎ አድሚን ምን መስራት ይችላል፣ የአድሚን ሮሉ ሲስተም ውስጥ ኦቨርኦል ምን ይመስላል የሚለውን አንድ ላይ እናያለን። ለምሳሌ አሁን እንደምታዩት አድሚኑ የአድሚን ዳሽቦርድ ላይ ያሉት ነገሮች አድ ፕሮዳክት ማድረግ ይችላል፣ ኦርደር ቼክ ማድረግ ይችላል፣ ፕሮዳክት ምን ያህል ስቶክ ውስጥ እንዳለ ማወቅ ይችላል። ሌላ ደግሞ ለዩዘር አካውንት ክሬት ማድረግ ይችላል፣ ለኢምፕሎይና ለዴሊቨሪ ፐርሰን። አስ አድሚን አሁን እስቲ አንድ ሁለት ፕሮዳክት አድ አድርገን ቼክ እናድርግ ስለ ሲስተም ውስጥ። እሺ መጀመሪያ አድሚን እዚህ ጋር ለፕሮዳክት አይዲ ይሰጠዋል። እኛም ለምሳሌ 789 ብለን አይዲ ሰጠን። ነክስት ደግሞ የፕሮዳክት ኔም፣ ፕሮዳክቱ ምን አይነት እንደሆነ ፕሮዳክት ኔም እዚህ ጋር እናስገባ። እስቲ ላፕቶፕ ነው የኛ ላፕቶፕ። ነክስት ፕራይስ፣ ዋጋው ምን ያህል ያወጣል የሚል። እኛ አሁን ፒሲ ስለምናስገባ ዋጋው 125,000 ብር ነው። ቀጥሎ ደግሞ ሴል ፕራይስ፣ ያው እንደምታውቁት ያው የሆነ የድርድር ዋጋ ይኖረዋል። ለሱ ቢያንስ አሁን 124,500 ነው። ዲስካውንት ትንሽ 500 ይኖራል። እዚህ ጋር ሾርት ዲስክሪፕሽን ስለ ላፕቶፕ የተወሰነ ዲስክሪፕሽን እዚህ ጋር እናስቀምጣለን። ላፕቶፕ አሁን እኛ የምናስገባው ኤችፒ ስለሆነ ኤችፒ ያው አብዛኛው ጊዜ ለወርክ ስቴሽን ነው። ወርክ ስቴሽን ዲቴይል ዲስክሪፕሽን እዚህ ጋር እናንተ እንደፈለጋችሁት መጨመር ትችላላችሁ። ስለ ላፕቶፕ በጣም ብዙ ዲቴይል መጨመር ይችላል። እኔ ለማሳየት ያህል የተወሰነ ሃይ ፐርፎርማንስ ወርክ ስቴሽን ላፕቶፕ። ያው እናንተ ዲስክሪፕሽኑን እንደፈለጋችሁ መጨመር ትችላላችሁ። ያው ለማሳየት ያህል ይሄ በቂ ነው። ስቶክ ኳንቲቲ ምን ያህል ስቶክ ውስጥ እንዳለ ለጊዜው አሁን እኛ ያለን 10 ፕሮዳክት ነው።
ላው ስቶክ እዚህ ጋር ደግሞ ስቶክ ለበሉ ካለው ከሱቁ አንጻር ማለት ስቶክ ላይ ምን ያህል ለበል እንትን ለው ለበል አሁን እናንተ እንደፈለጋችሁ እዚህ ማስገባት ትችላላችሁ። የኔ ስቶክ ለው ማሳየት አለበት 3 ወይ 2 ሲቀር 2 ላስገባ። ኔክስት እዚህ ጋር ሴሌክት ካታጎሪ አሁን ስማርትፎን ነው፣ ላፕቶፕ ነው፣ ሞኒተር ነው፣ አዘር ኤሌክትሮኒክስ እንደሆነ እዚህ ቹዝ ማድረግ ይቻላል። እኔ አሁን ላፕቶፕ ስለሆነ ላፕቶፕ እላለሁ። እዛ ብራንድ ኔም እናንተ ማስገባት ትችላላችሁ። እኔ አሁን እዚህ ጋር ኤችፒ ስለሆነ ያው ኤችፒ ብዬ አስገባለሁ። ኔክስት ደግሞ እንትን ስታተስ አሁን አክቲቭ ማድረግና ኢንአክቲቭ ማድረግ እዚህ ጋር ይቻላል። እኔ ለጊዜው አሁን እያስገባው ስለሆነ አክቲቭ ላድርገው። አሁን ከዚህ ቀጥሎ ፊቸር ኦን ሆም ፔጅ የሚል ነገር አለ። ሆም ፔጁ ላይ ለዩዘሩ ይታይ ወይስ አይታይ የሚለው ፊቸር ናት። እቺን ክሊክ ካደረጋችሁ ሆም ፔጁ ላይ ነው ፕሮዳክቱ ዲስፕሌይ ይሆናል። እዚህ ጋር ደግሞ አዲሽናል ኢሜጅ ቹዝ ማድረግ እንችላለን። እሺ አሁን እንደምታዩት አንድ ፒሲ ቹዝ አድርጌያለሁ። እዛ አሁን ስቴፑን ጨርሻለሁ። ኦልሬዲ አድ ፕሮዳክት ማድረግ እችላለሁ። ፕሮዳክት አዲስ ሰክሰስፉል ይሆናል። እስቲ አሁን ይሄንን ፕሮዳክት ሆም ፔጅ ሄደን ቼክ እናድርግ። ያው እንደምታዩት መጀመሪያ ላይ እኔ አሁን ያስገባሁትን ፕሮዳክት አመጣልኝ። ከዚህ በኋላ አሁን ያለውን ፕሮዳክት ቼክ ለማድረግ ወደ ፕሮዳክት ውስጥ እንገባለን። አሁን በዚህ ሰዓት ስቶክ ውስጥ ያለው ቶታል ፕሮዳክት 13 ነው። ከነዚህ ውስጥ ተሽጦ ቢያልቅ ፕሮዳክቱን ወይም ለመቀየር ብንፈልግ ኤዲት እንለዋለን። ከዛ የምንፈልገውን እዚህ ኤዲት ማድረግ ይቻላል። አሁን ለዚህች ፒሲ በጣም ፈላጊ ስለበዛ ትንሽ ዋጋ ተጨማሪ ተደርጓል። ዋጋውን እስቲ ኤዲት አድርገን እንየው። እዚህ ጋር 125,000 ነበረ። አሁን ወደ 126,000 አድርጓል። እዛ ጨርሰን አፕዴት ማድረግ እንችላለን። እሺ አሁን አፕዴት ያደረገውን ፕሮዳክት እስቲ ሆም ፔጅ ተመልሰን ቼክ እናድርግ። ያው እንደምታዩት ፕራይስ ዋጋው ጨምሯል። ወደ 126,000 መጀመሪያ 125,000 ነበር። አሁን 1,000 ብር የዋጋ ለውጥ አይተናል። ከዚህ በተጨማሪ አድሚኑ ምን ያህል ኦርደር እንዳለ ማወቅ ይችላል ኢንቨንተሪ ውስጥ ላይ። አሁን እዚህ ላይ ቶታል ኦርደር 35 ይላል። 6ቱ ዛሬ ነው የታዘዘው። 5 ደግሞ አሁን ፔንዲንግ ላይ ያለው አልደረሰም ወደ ከስተመሩ። 13 ኦልሬዲ ዲሊቨሪ ይላል። እዚህ ጋር የሺፒንግ እንደማለት ነው። ካንስል የተደረገው የለም ኦልሬዲ ቱ ላይ። ኔክስት ወደ ኢንቨንተሪ እስቲ ገብተን ቼክ እናድርግ። አሁን አንድ ፕሮዳክት ተሽጦ ካለቀ ግዴታ ከሆም ፔጅ መነሳት ስላለበት እዚህ ላይ መተን አክቲቭ የነበረውን ዲአክቲቬት ስናደርግ ከሆም ፔጁ ይነሳል። ለምሳሌ ይሄንን አሁን ኤርፎኑን ዲአክቲቬት አድርገን እንየው። ያው እዚህ ጋር አሁን መጀመሪያ አክቲቭ ፕሮዳክት 12 ነበረ። አሁን ቀይሮ 11 አደረገ። ኢንአክቲቭ ደግሞ 1 ይላል። አሁን እስቲ ወደ ሆም ፔጅ ተመልሰን ቼክ እናድርግ። መጀመሪያ እዚህ ጋር ነበረ። አሁን ሪፍሬሽ ስናደርገው ከዚህ መነሳት አለው። ያው እንደምታዩት መጀመሪያ ኤርፎን እዚህ ጋር አክቲቭ ነበረ። አሁን ዲአክቲቬት አድርጓል ማለት ነው። አሁን ሴም ፕሮዳክት ካለቀ በኋላ አምጥተን ከእንደገና ሄደን አፕዴት ወይም አድ ፕሮዳክት ከምናደርግ ያለውን ኤዲት ወይም አክቲቭ ወይም ኢንአክቲቭ የነበረውን አክቲቭ ስናደርግ ምን ያህል እንዳለ መጨመር እንችላለን። አሁን እዚህ አክቲቭ ስናደርገው እዛ መጀመሪያ ዲአክቲቬት የሆነው አክቲቬት መሆን መቻል አለበት። አሁን እንደምታዩት እንግዲህ ሆም ፔጁ ላይ አክቲቬት ነው። ቴንክ ዩ። ቀደም ብላችሁ እንዳያችሁት አንድ ከስተመር በራሱ አካውንት ክሬት አድርጎ ሬጂስተር አድርጎ ሲስተም ላይ ፕሮዳክቶችን ኦርደር ማድረግ ይችላል። ግን ለኢምፕሎይ እና ለዲሊቨሪ ማን አድሚን ግዴታ ፓስወርዱን ክሬት ማድረግ ስላለበት አሁን እዚህ የአድሚን ሌላኛው ስራ ደግሞ እዚህ ጋር
ኢምፕሎይ እና ለዴሊቨሪ ማን አካውንት ክሬት ማድረግ ይችላል። አሁን እዚህ እኛ ሲስተም ውስጥ አሁን ለሚንቴ የሚባል ኢምፕሎይ ስላለን ለሱ አካውንት ክሬት ማድረግ ስላለብኝ አሁን አካውንት ክሬት አድርጌ ላሳይ። ከዛ ሚንቴ ኢሜይሉን ደግሞ እዚህ minte@gmail.com ፓስወርድ ደግሞ እዚህ ጋር እናንተ እንደፈለጋችሁት፣ ሮሉን ደግሞ እዚህ ሰሌክት እናደርጋለን። አሁን እሱ ኢምፕሎይ ስለሆነ ኢምፕሎይ የሚል ሮል ሰሌክት እናደርጋለን። ፎን ነምበር እዚህ ጋር እሱን እናስገባለን። ኢምፕሎይ አይዲ አሁን ለሱ ኢምፕሎይ አይዲ እኔ አሳይን ማድረግ ስላለብኝ ኢምፕሎይ አይዲ አሳይን አደርጋለሁ። 1600255 ነው እሱ ኢምፕሎይ አይዲ። ነክስት ከዚህ በኋላ ያለው አድሬሱ ነው። አሁን ኢምፕሎይ የት እንደም ያው እኛ ሆሳና ስለሆነ ሆሳና አላለው። ከዛ በኋላ አድ ዩዘር ማድረግ ነው። መጀመሪያው አድ ዩዘር ስናደርግ ያው እንደምታዩት ሚንቴ አስ ኢምፕሎይ ክሬት አድርገ ሮሉ አሁን እዚህ ጋር ኢምፕሎይ ይላል። አስ ኢምፕሎይ ክሬት አድርጌዋለሁ። አሁን እንዳያችሁት እኔ ክሬት ያደረኩት ለኢምፕሎይ ነው። ነክስት ደግሞ ለዲሊቨሪ ማንም አድሚን ክሬት ማድረግ ስላለበት ለዲሊቨሪ ማንም አንድ አካውንት ክሬት አድርጌ ላሳያችሁ። ስሙን ፍቅሩ፣ ኢሜል እናንተ እንደፈለጋችሁ ማስገባት ትችላላችሁ። እኔ ፍቅሩ @gmail.com ብዬ ፓስወርድ ሊስት ሮሉን ደግሞ እንደምታውቁት አስ ዲሊቨሪ ማን ክሬት ላር ፎን ነምበር እዚህ ጋር ላስገባ። ኔክስት ደግሞ እዚህ ጋር የሱም አስ ኢምፕሎይ ሆኖ ግን ትንሽ ሮሉ ስለሚለይ አይደን የዲሊቨሪ ማን አይዲ እዚህ አሳይን አድርግለት። እንደምታዩት አድሬስ አሁንም የኢምፕሎይ የዲሊቨሪ ማን አድሬሱ ሆሳና ስለሆነ አሁንም ሆሳና ላስገባ። እዚህ ጋር እናንተ እንደፈለጋችሁ ማስገባት ትችላላችሁ። እዛ ከጨረሳችሁ በኋላ አድ ዩዘር ማድረግ። አሁን እንደምታዩት ከሆነ አድ ዩዘር ካረኩ በኋላ ፍቅሩ @gmail.com አስ ዲሊቨሪ ሮሉን እንደምታዩት እዚህ ጋር ዲሊቨሪ አንድ ዩዘር ክሬት አድርገናል። አድሚን ዩዘር ክሬት ማድረግ እንዴት እንደሚችል አሁን አይተናል። ኔክስት ደግሞ አድሚን ኦቨርኦል ሪፖርቱን እያንዳንዱ ፔጅ ሄዶ ቼክ ከማያደርግ ሪፖርትስ የሚለው ስለ ስቶኩ ጀነራል እንትኖችን ለማየት ከፈለገ እዚህ ሪፖርትስ ውስጥ ገብቶ ማየት ይችላል። እንደምታዩት እዚህ ጋር አሁን ቶታል ፕሮዳክት ስቶክ ውስጥ ስንት እንዳለ ማወቅ ይችላል። 12 ይላል። ላው ስቶክ እስካሁን ላው ስቶክ ያጋጠመ ፕሮዳክት የለም። ቶታል ዩዘር ደግሞ ስንት እንዳለ ማወቅ ይችላል። አሁን እዚህ ጋር እንደምታዩት 11 ቶታል ዩዘር አለን። ቶታል ደግሞ ኦርደር እስከዛሬ ኦርደር የተደረገው ስንት እንደሆነ ማወቅ ይችላል። እዚህ ጋር 32 ኦርደር አለን። ቶታል ሪቪው እስከዛሬ ምን ያህል እንደተሸጠ የቶታል ሪቪው ነው። ካንስል ኦርደር እንግዲህ እንደምታዩት የለንም። ስለነበረን ጊዜ በጣም እጅግ አድርጌ አመሰግናለሁ። ቴንኪው። ተስኖት ይባላለው። ከኔ ጋር ደግሞ በአድሚኑ ክሬት ያደረገውን ኢሜል እና ፓስወርድ ተጠቅመን ኢምፕሎይ ፔጅ ምን ይመስላል የሚለውን ከኔ ጋር አብረን እናያለን። አብረን ሎጊን አድርገን እናያለን ማለት ነው። መጀመሪያ ክሬት minte@gmail.com ብለን ኢሜላችን እናስገባለን። ኢሜሉን ስናስገባ መሳሳት የለብንም፣ ምክንያቱም ኢሜሉን ክሬት የሚያደርግልን አድሚኑ ስለሆነ በዛው ኢሜል እና ፓስወርድ መግባት ያለብን። ፓስወርዱንም አስገባዋለሁ። የሆነ አስገብቻለሁ። ሎጊን ይላል። ሎጊን ሲያደርግ ወደ ኢምፕሎይ ፔጅ ያመጣል። ከዛ ፔመንት ላይ እናያለን። ፔመንት ቬሪፊኬሽን ይላል እዚህ ጋር። ይሄኛው የሚያሳየው የተከፈለ እና ያልተከፈሉ ወይም አፕሩቭ ያልተደረጉ እቃዎች ወይም ፕሮዳክቶች ምንድን ናቸው የሚለውን እናያለን። ለምሳሌ እዚህ ጋር ኦርደር አይዲዎች አሉ፣ ካስተመሮች አሉ፣ ፕራይሶች እዚህ ጋር አሉ፣ ትራንዛክሽን አይዲዎች እዚህ ጋር ፔመንት ፕሩፍ አለ። ይሄኛው ፔመንት ፕሩፍ ስክሪንሾት ነው። ቅድም ካስተመሩ ስገዛ ፔመንቱ መፈጸሙን በስክሪንሾት አረጋግጦ ነበርና እሱን ቼክ እናደርጋለን። ለምሳሌ እዚህ ጋር ቪው ፕሩፍ ካልን
ቅድም ያያችሁ እንደሆነ እዚህ ጋር ፔመንት በቴሌብር የከፈለው ስክሪንሾት አስገብቶ ነበር። የሆነ ስክሪንሾቱን እዚህ ጋር መጣልኝ። ይሄኛው ደግሞ ቪው ፕሩፍ ስንል ትራንዛክሽኑ ማለት ፔመንት ስክሪንሾቱ ትክክል ስላልሆነ እዚህ ጋር ፌል ሆኗል። አሁን እዚህ ጋር ስንመጣ ደግሞ አድሬስ እዚህ ጋር አለ። እነዚህ እቃዎች የት እንደሚሄዱ ከነክፍያቸው ጭምር እዚህ ጋር አክሽን ላይ ስንመጣ ደግሞ አፕሩቭ ሲያደርግ እዚህ ጋር አፕሩቭ ስናደርግ ወደ ኦርደር ካታጎሪ ነው የሚወስደን። ምክንያቱም ክፍያውን ተቀብለናል የሚለው የምናረጋግጠው አፕሩቭ ስንል ነው። ሪጀክት ካደረግን ለምሳሌ እዚህ ጋር ትክክለኛ ስክሪንሾት ካልሆነ ሪጀክት እናደርጋለን። ሪጀክት ስላለም ነው እዚህ ጋር ፌል ብለው። ሶ ሪጀክት ካደረግን ደግሞ ክፍያውን አፕሩቭ ወይም አልተቀበልነውም ማለት ነው። ቀጣይ ደግሞ ለምሳሌ አፕሩቭ አድርገን ማሳየት እንችላለን። የሆነ አፕሩቭ አልኩ ቀነሰ። ሶ አፕሩቭ ያደረኩት ኦርደር ፔጅ ላይ ይመጣል ማለት ነው። ኦርደር ፔጅ ላይ ማየት እንችላለን። ኦኬ ቅድም አፕሩቭ ያደረግነውን እዚህ ጋር ማየት ይችላል። የሆነ ኦርደር አይዲው I35 ላይ ቅድም ያያችሁ እንደሆነ ባለዚህ አይዩ ነው አፕሩቭ ያደረግነው። ሶ እዚህ ጋር አፕሩቭ የተደረጉት ወይ የተከፈሉትን እዚህ ጋር ዴሊቨሪ አሳይን ማድረግ እንችላለን። እዚህ ጋር ፌል የሆኑትን አሳይን ማድረግ አንችልም፣ ምክንያቱም ክፍያውን አፕሩቭ አላደረግንም ማለት ነው። ሶ እዚህ ጋር ለምሳሌ አሳይን ዴሊቨሪ ካልኩ እዚህ ጋር ለምሳሌ ዴሊቨሪ ያስመርጠኛል። ለፍቅሩ ነው ለማን ነው የሚለውን ማን ያድርስ የሚለውን እዚህ ጋር ማረጋገጥ እንችላለን። ኢሜይሉን ነክተን ለምሳሌ ፍቅሩ ምን ኢሜይል እዚህ ጋር አለ፣ እሱን ከነካን እዚህ ጋር ሚላል ኦርደር አሳይን ሰክሰስፉል የሚል ሜሴጅ። ኦኬ እዚህ ጋር አፕሩቭ ያደርግልናል። እዚህ ጋር አይታችኋል እንግዲህ ሰክሰስፉል የሚል ሜሴጅ መጥቶልናል። ቀጣይ ደግሞ ወደ ዴሊቨሪስ የሚለው ላይ ስንሄድ እዚህ ጋር ዴሊቨሪ ላይ ለምሳሌ አሳይንድ ለዴሊቨሪዎች አሳይንድ እየተደረጉ 3 ፕሮዳክቶች እዚህ ጋር አሉ። እዚህ ጋር አጠቃላይ ደግሞ አሳይን ሊደረጉ ያሉ 15 ፕሮዳክቶች አሉ። ኢንትራንዚት ማለት እየሄደ ያለው ገና በመንገድ ላይ ያሉት 2 ፕሮዳክቶች አሉ። ይህም ዝም ነው። እዚህ ጋር ዴሊቨርድ ወይም የደረሱ ፕሮዳክቶች 13 ፕሮዳክቶች አሉ። እዚህ ጋር ካንስል ወይም ሪፈንድ የተደረጉ ፕሮዳክት ምንም የለንም፣ ወይም ተቀባይነት ወይም ገንዘብ የተመለሰበት ፕሮዳክት ምንም የለም ይላል። እዚህ ጋር ሙሉ ቅድም ያሳይልናል ስታተስ። ቀጥሎ ደግሞ ሪፖርት እናያለን። ሪፖርት ላይ ደግሞ ቅድም እዚህ ጋር ከላይ እንዳየ ነው ተመሳሳይ ነገር ነው። እዚህ ካንስልም ሆነ ፔንዲንግ ፔይመንት ገና ፔይመንት ሊከፈሉ ያሉት 5 ፕሮዳክቶች እዛ አሉ የሚለውን ለማሳየት ነው እዚህ ጋር የተጠቀምነው። ሌላው ደግሞ እዚህ ጋር ለሪፖርት እንዲያመቸን በቻርት መልኩ ለማድረግ ሞክረናል። እዚህ ጋር አሳይንድ የተደረጉ ፕሮዳክቶች በዚህ ግራፍ ልክ አሉ እንደምታዩት። እዚህ ጋር ፔንዲንግ የተደረጉ አሉ፣ ኢንትራንዚት ገና በመንገድ ላይ ያሉት፣ ዴሊቨርድ የደረሱ ፕሮዳክቶች ምናምን እዚህ ጋር አሉ ማለት። መጨረሻ ላይ ሎጋውት ብለን ስንወጣ ወደ ሎጊን ፔጅ ይወስድናል ማለት ነው። ከኔ ጋር ስለነበረን ቆይታ አመሰግናለሁ። ቴንኪዩ። ፍቅሩ አብርሃም እባላለሁ። አሁን ከኔ ጋር የምናየው በደርቤሪ ሳይ ሲስተም ስንጠቀም በደርቤሪው አሳይን የተደረገለትን ኦርደር እንዴት ደርቤሪ ያደርጋል የሚለውን ነው የምናየው። እንግዲህ ከዚህ ሎግ እናድርጎ ለመግባት ከላይ ባያችሁት መሰረት አድሚኑ ክሬት ባደረገልኝ አካውንት ነው የምገባው። አድሚኑ ክሬት ያደረገልኝ አካውንት ፍቅሩ gmail.com የሚል ነው። ከዛ ፓስወርድ አስገባለሁ። ሎጊን ሲል ቀጥታ ወደ ደርቤሪ ዳሽቦርድ ነው ወስደን እዚህ ጋር ብዙ ነገሮች አሉ። ከላይ መጀመሪያ ሲስተሙ እንደ ኢንትሮዳክሽን ጀምራችሁ ያያችሁት ዩዘሩ ኦርደር ሲያደርግ ከዛ ኦርደር የተደረገው ኤምፕሎይ ዳሽቦርድ ላይ ይታያል። ኤምፕሎይ ዳሽቦርድ ደግሞ ለደርቤሪ አሳን ያደረገው ነገር እዚህ ጋር ደርቤሪው እንዴት አሳን የተደረገውን እንዴት ነው ለዩዘሩ ማድረስ የምችለው፣ ምን ያህል ፕሮዳክቶች አሉ፣ ለዛሬ ደግሞ እንዲያደርስ አሳይን የተደረጉት ፕሮዳክቶች እንደምንድን ናቸው፣ ምን ያህል ናቸው የሚለው ነገር እዚህ ጋር እናያለን። አጠቃላይ ቶታል ይህ ደሊቨሪ እንዲያደርስ የተሰጠ ወይም አሳይን የተደረገለት ቶታል ፕሮዳክት 20 ፕሮዳክት አለ። ከ20 ቶታል ፕሮዳክት ውስጥ ደግሞ
13 ፕሮዳክቶች ኦልሬዲ ደሪቬት ተደርገዋል። ደሪቬት ተደርገዋል ማለት ዩዘር ጋር ደርሰዋል ማለት ነው። እዚህ ጋር ኢንተረስተንት ማለት ደግሞ ኦልሬዲ ይሄ ከስቶኩ ወጥቷል። ይሄ ፕሮዳክት ግን ዩዘሩ ጋር አልደረሰም። ዩዘሩ ጋር ኦርደር ባደረገው ዩዘሩ ጋር ደረሰ መንገድ ላይ ነው ያለው ማለት ነው። እስካሁን ኦርደር የተደረገው ካንስል የተደረገ ፕሮዳክት የለንም። እዚህ ጋር ደግሞ ኦርደር ሲያደርግ እንዴት ነው ኦርደር የሚያደርገው ወይም እንዴት ነው ደሪቨሪ ኦርደር የተደረገው እንዴት ነው ደሪቨሪ የሚያደርገው ይሄ እንዴት ይጠቀማል የሚለውን ቼክ እናድርግ። አንዳንድ ነገር ለምሳሌ እችኛውን ፕሮዳክት እስኪ ደሪቨሪ አድርገን ያ ኦልሬዲ ቅድም 13 ነበረ እዚህ ጋር ከቶታል 20 አሁን 14 ፕሮዳክት ደሪቬት ተደርጓል። ደሪቬት ተደርጓል ማለት ኦልሬዲ ዩዘሩ ጋር ደርሷል ማለት ነው። ኢሚዲየትሊ ይሄኛው እዚህ ጋር አውቶማቲካሊ ደሪቬት ተደርጓል እንደጨመረ ይሄኛውም እዚህ ጋር አውቶማቲካሊ የጨመረው ከዩዘሩ ኤምፕሎይ ዳሽቦርድ ላይ ይሄ እቃ ደሪቬት ተደርጓል የሚለው አሳይን ደረጃ ላይ ይታያል ማለት ነው። ለምሳሌ እዚህ ጋር መንገድ ላይ ያለውን አሁን ደግሞ ከስቶኩ እቃ ብናወጣ ደሪቬት የምናደርግ እዚህ ጋር አንድ ነበረ። እዚህ ጋር እቃ እንደወጣ ይሄ እቃ መንገድ ላይ ነው ያለው ይሄ ሄደ ነው የሚለው ነገር እዚህ ጋር ያሳያልናል ማለት ነው። እዚህ ጋር ያለው ፔጅ ምናልባት ዴሊቨሪ ኦርደሩ ምን ይመስላል፣ ኦርደር ስታተስ ምን ይመስላል። ይሄ አሁን በአንድ ይሄኛው ዴሊቨሪ ማን ኦርደር እንዲያደርግ የተሰጠ የተለያየ አሳይን የተደረገ ቶታል ፕሮዳክቱ እዚህ ጋር ሂስትሪውን ማየት እንችላለን ማለት ነው። ይሄ ሰውዬ ደግሞ ኦርደር አድርገው ከጨረሰ በኋላ ሪፖርት ማድረግ ይችላል። እዚህ ሪፖርት ሳይት ቶታል ዴሊቨርድ ሃንድል የተደረገው ቅድም እንዳልኩት ቶታል ፕሮዳክት 20 ፕሮዳክት አለ። ከ20 ፕሮዳክት ደግሞ 14 ፕሮዳክት ዴሊቨር ተደርገዋል ዩዘሩ ጋር ደርሷል። ኦርደር ያደረገ ዩዘሩ ጋር ደርሷል ማለት ነው። ካንስል የተደረገ ነገር የለም። ቶታል ይህ ነገር በ10% ስናየው ምን ያህል ነው የሚለውን 7% ያህል ሰክሰስፉል ነው ማለት ነው። ኦልሬዲ ከዚህኛው ሲስተም ይህኛው ዳሽቦርድ ከጨረሰ በኋላ በዚህ ሎጊን አድርገን እንወጣለን ማለት ነው። ሎግ አውት አድርገን ሎጊን አድርገን እንደገባን ይህን አሳይን ካየን በኋላ ሎግ አውት አድርገን ከዚህ ሲስተም እንወጣለን ማለት ነው። ወደዚህ ሎግ አውት እናደርግ ወደዚህ ነው የሚያመጣው። ይህ አንድ ኢምፕሎይ ክሬት በተደረገለት አካውንት ገብቶ አሳይን የተደረገለትን ፕሮዳክት ለማየት ነው። ሌላውም ዴሊቨሪ እንደዚህ እንዳሆነው በዚህ መሰረት ገብቶ አሳይን የተደረገለትን ዴሊቨሪውን ዴሊቨርድ ያደርጋል ማለት ነው። ስለነበረን ቆይታ አመሰግናለሁ። ቴንክ ዩ